ያመልነው እንጂ ደሃ የገንዘብ የለ የኔ ፍቅር ብር ረሳው በእናትሽ ትከፊና በኋላ ልስጥሽ። ዋት ኦ ማይ ጋድ ይሄንን መክፈልሳችን ነው እሷ ላይ ተንጠለጠለ። አይገርምሽም? ደፋር እኔ ደግሞ ደና ሰው አገኘው ብዬ አጋጣሚ እኮ ነው። ምን ችግር አለው? ይሄን አራትን ካይን በእናትህ እንኳንም በጊዜ አወኩ። ካንተ ጋር እድሜን አቃጥልና ምኑ ጋር ነው ያመጣሽኝ? አንድ ምሳ መክፈል የማይችል የኔ ባል ቢሆን እንዴት እንደሚያንቀባረኝ ወንድ ልጅ እንደዚህ ከሚሆን ቆሜ ቢቀር ይሻልኛል። እኛን ያግባባን ፍቅር ነው፣ እናንተን ደግሞ ብር ነው። ጥብስ አይሆንም። እሺ ነይ ተነሽ እንሂዳን። አንዴ እኔ መሳቂያ መሳለቂያ አድርገኛል። አመሰግናለሁ። ሁለተኛ አጠገቤ እንዳትደርስ። ሂሳቡን ብትከፍል ክፈል፣ ባትከፍል አናትክን ይክፈልኩ። ይቅርታ ብር ረስታችሁ ነው መሰለኝ። ባለቤቱን ላውራውና የሆነ ነገር አስይዛችሁ መሄድ ትችላላችሁ። ያው እሱን ያዙት ካዋጣችሁ። ና አባቴ እኔ እሰጥሃለሁ። እንዴ እኔ ፍቅር አውቀ ነው እንዴ? ለምን መጣሽ? ቦርሳ አላናግርህም። ልቀቂኝ አንቺ። ስላንቺ ብዙ ነገር ሰምቼ ውሸት ነው ብዬ ነበር። ለፈተና ነበር። እንኳንም አወቅኩሽ። ይቅርታ የኔ ፍቅር። ይቅርልሻለሁ፣ ግን አብረን መቀጠል አንችልም። ሳምሪ እዚህ ጋር ቢበቃን ይሻላል። ማለት እኔና አንቺ መቼም ልንዋደድ አንችልም። እንዴት ፍቅር ገና ብዙ አብረን አላሳለፍንም እኮ። እንዴት ከመሬት ተነስተን ላይ ትለኛለህ? ልቀቂ። የባህሩን ጨዋማነት ለማወቅ ሙሉ ባህሩን መጠጣት አይጠበቅብኝም። አይቼሽ ለኔ ማቶኝ ከመሰለኝ ትቼሽ መሄዴ ግድ ነው። እንዴት ማለት ባክህ? ሙሉ ህይወቴን ሰውቼ አይሆንም ከምል ዛሬውኑ ቀምሼው መራቁን መርጣለሁ። ቻው። የፈጠንክ አይመስልም? በኋላ እንዳይቆጭ። ይቆጨኛል። እስካሁን ካንቺ ጋር ያቃጠልኩት ጊዜ። ጥርግ በል፣ ወንድ እንደሆነ ሞልቷል። እሱ ናሳሚኒ ሲያምርሽ ይቀራል። ሊበላ ማይረባ ሰራላለሁ። አመሰግናለሁ ወንድሜ። ያጅል ጋር ደውዬ ልቀበለውና ፈታን በል። እሺ ወይኔ ፍቅር የኔ ውድ፣ ዛሬም እኮ እናቴ ታማ ሆስፒታል ነኝ። ብር በጣም ያስፈልገኛል። አዎ፣ ግን ትንሽ እኔም የተጨናነኩበት ወቅት ነበር። ለዚህ ቀናት ሆነኝም እስከዚህ ድረስ ነው ፍቅር። እሺ በቃ ከየትም ብዬ እፈልጋለሁ። እሺ የኔ አባት ቶሎ በል። እሺ ተሳካ። የታባቱ ክብሬን ተይውደዳ በእንጋሻሽ እንዳልሽው ይሆናል። አለቃ ትንሽ ብር አስፈልጎኝ ነበር። ከደሞዝ የሚቀነስ ብር እንድታበድረኝ ነበር። አንተ የምን ብር ነው? ገና ዛሬ ነው የቤት ኪራይ የከፈልኩት። ከየት አምጥቼ ነው የምሰጠህ? አርፈህ ስራህን ስራ። የታባቱ ክብሬን ተይውደዳ ጋሼ ልሸከመው? ትችላለህ? ወደ ላይ ነኝ እኔ። ችግር የለውም። የኔ ጣፋጭ አይልክም እንዴ? ምንድን ነው? ቆይ እስቲ ልደውልለት። እንዴ አረቃየን ምን ሆነሃል አንተ? ሆስፒታሉ እዚህ ነው? አይደለም እኮ። ምንድን ነው? ታውቃታለህ እንዴ ልጅን? አባትሽ ናቸው? አዎ። ምንድን ነው የተፈጠረው ነገር? የሮጠው ልጅስ ማን ነው? እሱ ውሽማዋ ነው። ምን? እኔ ደግሞ ኤቲኤሟ። እናትም አባትም ሆኜ ያሳደጉሽ ልጅ እንደዚህ ታሳፍረኛለሽ? እናቴ ሆስፒታል ተኝታለች፣ ብር ያስፈልገናል ብላኝ ለእሷ ብዬ ነበረ ሸክም እየሰራኝ ነበር። ኧረ እናቷ ከሞተች 10 ዓመት አልፏታል። እሷ ግን ትለምንባታለች አይደል? ቆይ ለአንቺ ፈጣሪ እጅሽን ይስጥሽ። እኔ ግን ቢያንስ ተመስገን ነው ምለው። በጊዜ አሳውቆኛል ማንነትሽን። ጋሼ ይቅርታ። ልጄ አንዴ ቆይ እባክህ ልጄ። ለእሷ ሳይሆን ለእኔ ለፍቼ ላሳደግኳት ለአባቷ ስትል ይቅር ብለህ እባክህ አትዘንባት። ይቅር ብያታለሁ። እግዚአብሔር ይባርክህ። እንካ ቆይ እቃውን ያስገበተ። አያስፈልግም። ለኔ ለተቸገሩ አባቶች አስገቡልኝ። ባይሆን እቃውን ላድርስልኝ። ሶስተኛው የዐቢይ ጾም ሳምንት ምኩራብ ይባላል። ጌታችን ቤተ መቅደስ የጸሎት ስፍራ መሆኗን ያስረዳበት ነው። እኛም ዳግመኛ ሲመጣ ምን ምህረት የምናገኝበት ስራ ሰርተናል። በሙታን ሳማር ቅዱስ ሚካኤል አንድነት ገዳም ገዳማውያኑ ካሉባቸው ችግሮች ፋታ እንዲያገኙ ለማስቻል የተለያዩ ስራዎች እየተሰሩ ይገኛሉ። በምንችለው ሁሉ ድጋፍ በማድረግ ለነፍሳችን ስንቅ እናያለን። ድጋፍ ለማድረግ በንግድ ባንክ 1044 25 98 39 አቢሲኒያ 14 10 29 44 4